የኔ ከዚህ በኋላ እኔ እና አንቺ አንገናኝም። አዳምጡ እና ይሄን ነገር ለነገርሽ ነው ዛሬ ጠሮሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። ቆይ እቺን ነገር እንደምትመጣ እቺ ቀን ዛሬ ወይ ነገ ወይ ትላንትና ትሁን እንጂ አንድ ቀን ሄርሜላን አፍ አውጥቶ እንደዚህ ሊላት እንደሚችል እኔም ሆንኩ የግሬስ ፋሚሊዎች እኛም ሆንን የሩታ እህት ቡዜ ሳትቀር የራሱ የአብርሃም እህት ቡዜ ሳትቀር ስትናገርና ስታስጠነቅቅ ነበረ። ነገር ግን ይኸውላችሁ የተናገርነው ነገር መፈጸሙ ሳይሆን ዛሬ ላይ በጣም ብዙ ጥያቄዎች እንዲፈጠሩብኝ በጣም ብዙ ነገሮችን በአብርሽና በሄርሜላ እንዲሁም በዳኒና በሩታ ጀርባ ያለው ነገር ምን እንደሆነ ጥያቄ ምልክት ውስጥ እንድንከት ያደረገን ነገር ተፈጥሯል። ከዚህ በኋላ አብሬሽ መሆን አልፈልግም ያለው ልጅ ሄርሜላ ስትመጣና ሲያገኛት እንዴት ሲሆን እንደነበረ አይታችሁታል። ተመልከቱ። አብርሃምን እዩት፣ በደንብ እዩት። ሄርሜላ ራሱ ግራ እስኪገባት ድረስ ነው በምታዩት መንገድ ጥምጥም ብሎ አቅፎ አለቅም እያላት ያለው። ይሄ ብቻ አይደለም። ይኸውላችሁ የግሬስ ፋሚሊዎች ቪዲዮ ሳይሆን ከቪዲዮ ጀርባ ያለውን ነገር ለማየት ሞክሩ። በጣም በተደጋጋሚ የምናገረው ነገር የሚፈጸመው በጣም አተኩሬ ስለማያቸው ነው። ሩታ ምን ስትል እንደነበረ ሰምታችኋታል። ታስረዳታለን። ተመልከቷት። ሩታ ነው ያዋት በደንብ ሩታ ነው ያዋት። አብርሃምን የመገደድ ፊቱን ይዩት። ምን ሆናችሁ ነው? ምንድነው ሩታ አብራኝ የፈለከው? ተመልከቱ። እኔ ላስረዳለሁ ከከበደ ቆይ እዚች ንግግር መሃል ወይም እዚች ንግግር ውስጥ አብርሃም በግዴታ እንዲያደርግ የተደረገው ወይም የታዘዘው ነገር እንዳለ በጣም ብዙዎቻችን መቼስ መረዳት እንችላለን። ነገር ግን አሁን ሩታ ጋር ነኝ። ሩታዬ ወደ ቤቱ ለመመለስ ወደ ህይወታችሁ ለመመለስ ወደ ልጅሽ ወደ ፍቅሩ ወደ ትዳሩ እንዲመለስ በኃይልና እንደው እየተባለና እየሰማን እንዳለው በፎቶና በቪዲዮ ይዘሹ ከሆነ ይሄ ልጅ ላንቺ የሚጠቅም ልጅ አይደለም። ይኸውላችሁ ሰውን በፍቅር እንጂ ለህይወታችሁ በግዴታ መያዝ አትችሉም። ብትችሉ እንኳን አቅፋችሁ የምተኙት በድን የሆነ ሰው ያልሆነ መንፈስ የሌለው ባዕድ ካለው እንጂ ሰው አይደለም። ይሄ ነገር በደንብ ሊገባሽ ይገባል። ለምን ይሄን እንደምታደርጊ ገብቶኛል። በጣም ብዙ ጉዳቶች አሉብሽ። እነዛን እያካካስሽ መስሎሽ ሊሆን ይችላል። ነገር ግን ይሄ ልጅ በግዴታ አንቺ ጋር ሊመጣ አንቺ ጋር ሊሆን አይችልም። አብርሃም ዞረም ተሽከረከረም እግርሽ ስር ወድቆ ይቅርታ እንደሚጠይቅሽ እናውቃለን እኛ የግሬስ ፋሚሊዎች። የሄርሜላ ሊሆን እንደማይችል ራሱ በአፉ ሲናገር ሰምተነዋል። እሷ ከኔ ጋር መሆን ስለምትፈልግ ነው እንጂ እኔ ከሄርሜላ ጋር መሆን አልፈልግም ሲል በጆሮአችን እንደሰማነው የግሬስ ፋሚሊዎች ምስክሮች ናችሁ። ሄርሜላም የሰው አፍቅራ መከራዋን እየበላች እንደሆነ በአፏ ተናግራለች ለራስሽ እህት። ስለዚህ እነዚህ ልጆች እርስ በርስ እንኳን ሊስማሙ ስላልቻሉ ነገ ከነገ ወዲያ ዞሮ ተሽከርክሮ አንቺ ጋር መምጣቱ አይቀርም። ግን ዛሬ ላይ በግድና ይሄ የሆነ ነገርን በመያዝ እያደረግሽ ያለው ነገር ሩታዬ አይጠቅምሽም። እኛ ደስተኛ እንድትሆኚ ነው የምንፈልገው። እንደዚሁ ደስተኛ እንድትሆኚ ነው የምንፈልገው። ይሄን እንድታደርግ ያደረገሽ ጉዳትሽ ነው ይገባኛል። ግን የሚሆን መንገድ አይደለም። በዚህ ሐሳቤ የግሬስ ፋሚሊዎች በጠቅላላ ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን በኮሜንት ላይ አስቀምጡልኝ። አብርሃምም ሩታም ሁሉም ይህን ተደርገው ስለሚመጡና ስለሚያዩት ጻፉላቸው፣ ያዩታል፣ ያነቡታል። ለመሆኑ አብርሃም በዚህ ደረጃ ሐሳቡን እንዲቀይር ያደረገው ሩታ ከጀርባ የደበቀችን የዳንኤል ሴራና ሄርሜላ ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት የማስመለከታችሁ በጣም ብዙ ነገር ይኖረኛል። አሁን በኋላ ማለት ነው ዳግመኛ ወደ ህይወታችን እንዳትመጪ ተመልከቱ። እሺ እግዚአብሔር ህይወትን ያስተካክልልክ። እግዚአብሔር ምርጫህን ያስተካክልልክ። ቆይ እኔ አሁን ያልገባኝ ነገር በእንደዚህ አይነት መልኩ ወደ ቤት መልሰሽው ሩታ ምን ልታደርጊው እንደሆነ አልገባኝም። ይኸውላችሁ ሰውን ስትወዱ ማለት ነው
ወደ ገደል እየሄደ እያያችሁት ካልመለሳችሁት ያንን ሰው አትወዱትም ማለት ነው። እማይሆን ነገር እያደረገች እንደሆነ በጣም ብዙ የግሬስ ፋሚሊዎች እያስተዋላችሁ ነው ብዬ አስባለሁ። እንደዚህ አይነት በድን ሰው ወደ ቤት ተመልሶ በድን ነው እንጂ መንፈስ ያለው ሰው መሆን አይችልም። በቃ ይሄንን ነገር መካድ የለብንም። ጭራሽ እንደ አብርሃም አይነት ሰው ይቅርና ማለት ነው። ስለዚህ አሁን በጣም ብዙዎቻችሁ እንድትረዱ ወይም እንድታቁ የምፈልገው ነገር ሩታን ልትነግሯትና ሩታን የሆነ ነገር ልንላት ይገባል። እኔ ነገ ከነገ ወዲያ በዚህ መሃል የሚፈጠሩት ነገሮች በጣም ያሳስቡኛል። ዳኒ ይሄን ነገር መጠቀሚያ ሊያደርገው ይችላል። ሄርሜላ እንደዚህ ልታለቅሺ እንደምትችይና ይሄ ነገር ሊፈጠር እንደሚችል ቀድመን ተናግረናል። ልትሰሚን አልቻልሽም እንጂ አብርሃምም ብትሆን ሩታ ሚስትክ አንተን ወደ ቤት ለመመለስ እያደረገች ያለችው ነገር እንደሆነ ተረድተክ ወደ ህይወትህ፣ ወደ ቤትክ፣ ወደ ትዳርክ፣ ወደ ልጅክ መመለስ አለብክ። ከዚህ በላይ የምትጨምሩት በጣም ብዙ ነገር እንዳላቃለው በጣም ብዙ ህይወት እያያችሁ ያላችሁ የግሬስ ፋሚሊዎች በኮሜንት ላይ ተሳተፉ። እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው እኔ እንደዚህ በቪዲዮ ሐሳብና አስተያየቴን ስሰጥ እናንተ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ አብርሃምም ሩታም ዳኒም ሆኑ ሄርሜላ ሜንሽን ተደርገው በሚመጡበት በዚህ ቪዲዮ ላይ እስከ መጨረሻው ድረስ ሐሳብ፣ አስተያየት፣ ምክራችሁን እየሰጣችሁ እንድትቆዩ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ሩታዬ፣ የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና ሆንሽልን። እኛም በጣም ሰላም ነን። በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱት የግሬስ ፋሚሊዎች በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴ ነው። ያው እንግዲህ ከትናንትናም ሳቅ ዛሬም ሳቅ ሩታዬ ሁሌም እንድትስቅ የምንጸልየው ጸሎት ሁሉ ተሰምቶልናል። ይኸው ፈገግ ብላ እየመጣችልን ትገኛለች። እንግዲህ ያው በትላንትናው ቪዲዮ በጣም ብዙዎቻችሁ ደስ እንዳላችሁ በሐሳብ አስተያየቶቻችሁ መመልከትና መረዳት ችያለሁ። አብርሃም በመጨረሻም ወደ ቤቱ ተመልሷል። ለመሆኑ በዚህ ደረጃ የእሱ ሐሳብ መቀየር፣ ዳንኤል እሱን ለማጥቃት አሁንም ድረስ ትላንትናው ቪዲዮ ላይም እየሄደበት ያለው መንገድ፣ እናም ደግሞ ሄርሜላ በጣም ብዙዎቻችሁ በውስጥ እያላካችሁልኝ ያለ መረጃ አለ። እያጣራሁኝ ስለሆነ ያው ዝም ብዬ የመጣውን ነገር ሁሉ ለእናንተ ለውድ ቤተሰቦቼ ስለማይመጥን አላቀርበውም እንጂ ብዙ ነገሮች ይላኩልኛል። በእነሱ ጉዳይ እስከሰራው ድረስ ብዙ ሰዎች የተለያዩ መረጃዎች ይልካሉ፣ ግን እኔ እያጣራሁኝ ስለማመጣ ነው። ዛሬ በጣም ብዙ መረጃዎች ደርሰውኛል። የማወጣቸው አንዳንድ ፋይሎች ይኖራሉ። ነገር ግን ከምንም በላይ ሩታዬ እንደዚህ እየሳቀች ስለመጣች በጣም ብዙዎቻችሁን ደስ ይላችኋል ብዬ አስባለሁ። ያው ዛሬ የመጣችበት ዋናው ምክንያት አብርሃምንም ጠርተዋለች፣ ሄርሜላም ምትመጣ ይሆናል። በመሃል በጣም ብዙ አወዛጋቢ፣ በጣም ብዙ አእምሯችሁ ውስጥ ጥያቄ የሚፈጥሩ ነገሮች ተፈጥረዋል። ለመሆኑ ምንድናቸው የሚለውን አብረን እስከ መጨረሻው የምናይ ይሆናል። ግን ብዙዎቻችሁ ጥያቄዎች እንዳሏችሁ አውቄያለሁ። እስቲ እዚህ ቪዲዮ ላይ በኮሜንት ላይ ሁላችሁም ጻፏቸው። አሁን በኋላ ማለት ነው ዳግመኛ ወደ ህይወታችን እንዳትመጪ ተመልከቱ። እሺ፣ እግዚአብሔር ህይወትን ያስተካክል። እግዚአብሔር ምርጫህን ያስተካክልልክ። ቆይ እኔ አሁን ያልገባኝ ነገር በእንደዚህ አይነት መልኩ ወደ ቤት መልሰሽው ሩታ ምን ልታደርጊው እንደሆነ አልገባኝም። ይኸውላችሁ ሰውን ስትወዱ ማለት ነው ወደ ገደል እየሄደ እያያችሁት ካልመለሳችሁት ያንን ሰው አትወዱትም ማለት ነው። እማይሆን ነገር እያደረገች እንደሆነ በጣም ብዙ የግሬስ ፋሚሊዎች እያስተዋላችሁ ነው ብዬ አስባለሁ። እንደዚህ አይነት በድን ሰው ወደ ቤት ተመልሶ በድን ነው እንጂ መንፈስ ያለው ሰው መሆን አይችልም። በቃ ይሄንን ነገር መካድ የለብንም። ጭራሽ እንደ አብርሃም አይነት ሰው ይቅርና ማለት ነው። ስለዚህ አሁን በጣም ብዙዎቻችሁ እንድትረዱ ወይም እንድታቁ የምፈልገው ነገር ሩታን ልትነግሯትና ሩታን የሆነ ነገር ልንላት ይገባል። እኔ ነገ ከነገ ወዲያ በዚህ መሃል የሚፈጠሩት ነገሮች በጣም ያሳስቡኛል። ዳኒ ይሄን ነገር መጠቀሚያ ሊያደርገው ይችላል። ሄርሜላ እንደዚህ ልታለቅሺ እንደምትችይና ይሄ ነገር ሊፈጠር እንደሚችል ቀድመን ተናግረናል። ልትሰሚን አልቻልሽም እንጂ አብርሃምም ብትሆን ሩታ ሚስትክ አንተን ወደ ቤት ለመመለስ እያደረገች ያለችው ነገር እንደሆነ ተረድተክ ወደ ህይወትህ፣ ወደ ቤትክ፣ ወደ ትዳርክ፣ ወደ ልጅክ መመለስ አለብክ።
ከዚህ በላይ የምትጨምሩት በጣም ብዙ ነገር እንዳላቃለው በጣም ብዙ ህይወት እያያችሁ ያላችሁ የግሬስ ፋሚሊዎች በኮሜንት ላይ ተሳተፉ። እንግዲህ እኔ እዚህ ጋር ይበቃኛል። ለማንኛውም የዛሬው ቪዲዮ ተመለከታችሁትን ይመስል ነበረ። በሚያስተምረው ተመራችኋል፣ በሚያዝናናው ተዝናንተናል፣ እንዲሁም ምክር መስጠት ባለብን ምክር ሰጥተን አልፈናል ብዬ አስባለሁ። ሁላችሁም አሴቶቻችሁን አስቀምጡልኝ። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉና የደወል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁ በፍጹም እንዳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ። ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። ይመቻችሁ።